ኧረ እንደው ይሄ ልጅ ስልክ አይሰራም ኔትወርኩ ነው እንደው ምን ሆነ አንተዬ አይ ያተረገመ ይቅርታ ትለኛለህ እንደው በገዛ ልዬ ስልክ ይቅርታ እንደው ስልኩ አይሰራም ልዬ ኧረ ይቅርታውን ተታ እንደው ልጁን ባገናኘች እንዲሁ ቀጠቅጣለሁ የልጁ ስልክ አይሰራ እንደው ሰው እንደው ብሎ ለእናት ለአባት ስልክ ሳልሰራ እንደው ለማን ይሰራል ጎበዝ አይ ደግሞ በየረክ ነው እንዴት ውለሃል እንዴት ዋል ስልክ የማይሰራው መሆኑ ስልክ ኔትወርኩ ሰሞኑን እየተዘጋ ብዙ ያላህ ኔትወርክ አይው ስንቴ እንደደወልኩ አሁን ደውላለሁ ይቅርታ ነው የምትለው ቴሌቱ የኔም እኮ ስደውል ያንተ አይሰራም ሆኖ ነው የማይሰራው ኔትወርኩ ነው መሰለኝ ኔትወርኩ ደግሞ እየዘጉን ነው እንዴ እየዘጉት አይደለም እንደ ሰሞኑን እኮ ያዙት ሆኖ ኔትወርኩም እንደ ዝናቡ ባልጠፋ እናንተው ጠፋ አሁን እንኳን እያስፈራኝ ኧረ ያላህ አሪያ ምን ይሻላል ደግ ናቸው ወይ እንዴት ውለሃል ደህና ውለሃል አዎ ደህና ነኝ እናንተሳ ሆኖ ነው ዛሬ የጠፋኸው ዛሬ ትንሽ ስራ ነበረችኝ እዛ ጧት አደውልብኝ ነበር ስመጣ አሁን ለታዲና አርሻውን አርሰህ መተህ እዛ ዝናቡ አልጥላላ እኮ ያ የብራ ጊዜ ታረሰው አልበቀለም አለም እንደው ይሄው አልበቀለም ጤፉ ዝም ብሎ ተቆላ በጣይ ተቆላ ዛሬ እንኳን ዘውዬ እንደው ማን ይላል ብዬ ቡቃያውንም ድንጆሮ በላው አንተም እዚህ ዛሬ እንኳን ማሪያበሬው ነው ወጣልኝ ብለህ እሷ ይሄው ብቻዋን ተሯሯጣለኝ እንደው ምን ሆነ ነው ልጅ ማየበሬ ማውጣልሃለሁ ብዬ ነበር ስራ ነበረብኝ በቃ የማይቀር እዛ አርኩኝ እንደው አንተ ስራ ምንድነው ንገረኝ እስቲ ሆዴኛ ላይ ለካርዲ ለምኔ ለጫማዬ ለምኔ እያልክ የምትቀበለው ተኛ አንተ ስራ ለምን ነው የሚውለው ልጅ እንደው ኧረ ንገረን እስቲ እንደው ስራ ምንድነው እንደው የኔ እንዲህ ብላ ስርቆት ተስተማርና ኋላ እንደው የሰው በሬ ነዳ ተብሎ ስሜ እንዲያታስጠፋ ኧረ እንደው እኔ የፈራሁት እሱ ነው በዘራችን ሳለ እንዴት ያለማ በዘርስ የለም ልክ ነህ ኧረ እንዲህ አለ ይሄ አሽሙርን እየነግሬያለሁ እንደው ኋላ እንዲህ አለ ነገር ተናግሬያለሁ ግሬለውም ስራህን ደብቀህ አዲ አሁን ያ አልበቀለም ነው የምትለኝ አልበቀለም አረቆላው ይሻላል እኔ እንግዲህ ያረብላው ለምን ሲወቅበት ምንም አላውቅም እና አስረግጠው እንደው ደግሞ ዛሬማ ኩበቱ ምን ይረገጣል ኩበቱ ነው በቃ ቦለቄ ይዘራል ተው እንዘራዋለን ቦለቄ ይሻላል ብለህ ነው አዎ ዘሩን ገዝቼ እመጣለሁኝ ተገዛለህ ወይ ሐሙስ ገዝቼ እመጣለሁኝ እናርሰዋለን ይሄማ ጎበዙ ነህ አዎ ብር ታጠራቅምክማ ቦለቄ መግዣ ጎበዙ ነህ አለኛችሁ እንግዲህ ባለችኝ ገዝቼ እንትን ማለት ነው እንጂ አረግ ጎብዘሃል በል አዎ ይሁን እንግዲያስ መቼ ትመጣለህ አሁን ወደ ሮብ ትመጣለህ ሐሙስ ነው ተዛው ይመቸኝ ሐሙስ ይሄድ የክረምቱ ራቀው ቦለቄው ይደርሳ ችግር የለውም አይ ይደርሳ የዛሬ ልጅ ይደርሳ ይለኛ ቀኑ መሽቶ ይደርሳል ትላለህ እንዴ ልጅ መቼ ሊዘራ አይ ልቀስ ተመጣህ ሮብና ሐሙስን እንደዛ ብለን እንደው ቃያውም አሁን ብታየው ግረረማ ሆኗል እሷም ደክማለች ድንጆሮ ጥበቃ እኔም ዛሬ ማዲያበሪያው ግድ ሆነ ጊዜ ያንንም የመጣሁት አሁን የዱቤ ነው ያለው ጊዜ ነው እንጂ ብርም የለኝም ብር እንደው እዛው ጋዴል ያለሁኝ ታመረሩም ብዬ አሁን አወጣህ አይያ ኧረ አልሰጡንም ለነገ ብለዋል እንግዲህ ዛሬ አታሳድረኝም ወይ ታድራለህ አረገኝ እንኳን አንተ እንኳን አላባት ያው እንግዲህ አይ እሰይ እንዲህ ነው ልጅ ማለት አየኸው ታሳድርከኝ እንግዲህ ነገ እንዲሁ ብዬ ታወጣሁ ወይ አውጣልኝ እኔ አሁን ታይመሽ ልውረድ ወይ እኔ ላውጣልህ እንዴ ወይ አውጣው እንግዲያስ እነ ዲባልቄ ጋራ ነው ቡድኑ እነሱ ጋር ሆነ ብታወጣው ምን ችግር አለ አንተ እሺ በቃ አውጣዋለሁ እንዴ ትሆናለህ መቼስ አውጣው እኔ ልውረድና ቡቃያውንም ድንጆራ ይብላው እዛው ልጠብቅ እሺ ደግ አውጣዋለሁ አውጣው ግድ የለህም አውጣው እሺ ደግ እናቴ ሳታሽባታል ደግና ሰሞኑን እንዲው ማታ ነው ምንም እንዲው እንትን የላትም ቀን ሰው ትሆናለህ የግድ ሐኪም አትሞከርም እንዴ እሷ እንሞክር ይችላል እኔ ይሄንን የማካሴውን ባህር ዛፉን እንትኑን አጥናናታል እሱ ታልተሻለ ከሳምንት በኋላ ትመጣለህ ግድ የለህም ያ ማካሴው ለምች ምናምን ነው እንጂ እንደዛ ያለ በሽታ ምች ነው እንጂ ሌላ ምን በሽታ አላት እሷ አዎ ሐኪም ትምጣና ተሞክረው ትመጣለች እሺ እንግዲህ እንሞክራትና እሱም አይሆን ከሆነ ደግሞ ወደ ሳምንት ትመጣለች እሺ ደግ ትመጣለህ ያው አንተስ እንዴት ነህ ደህና ነህ እኔ ደግ ነኝ አልሐምዱሊላህ ነችም ኧረ እንደው አትጥፋለህ የግድ የለም ብቸኝነትም ይገለኝ ነው ብቸኝነትማ እንግዲህ ሚስት አይችልሃለሁ አተዋወቃትም እንዴ መቼ እኔ አልተዋወቃትም እዛ መቼ ተቀምጫለሁ አላገኘሃትም ማለት ነው አግኝቻትም አላውቅም ፈርተህ እንዴ አሁን ኧረ እኔ አልፈራም እንግዲህ ያንን ጓደኛዬን አስተዋውቄ የለ አዎ እስቲ እመጣለሁ ብሎኛል እሱን ነው የምጠብቀው ዛሬ ይምጣና ስለሱ አወራዋለሁ ጠይቀዋለሁኝ ምን እንደተባለ
እህዴን መብላት መጠጣት ነው የሚቀረን። ሌላ ምንም የሚቀረን ነገር የለም። የኔ ምስር ተበቅሏል። የኔ ያንተ ለጉድ ሆኗል። ወረተኛ ነው መሬቱ። አረጋው ለጉድ ሆኗል። እንግዲህ በርታና ለከርሞ እንዲያ ብለህ ሴስቱን ማግኛ መጫ ትረዳኛለህ። እሺ ደግ እረዳለሁ። ያንን እንትናን ልጥራለህ። እስቲ ሂጅ ጥራልኝ። እሺ አዎ ጥራው። ሂጅ ልጥራው። ኧረ ጥራው። ማነው ደግሞ ይሄ? እንዴት ዋላችሁ? እንዴት ዋልክ? አያዲያም እንዴት ዋልክ? እንዴት ዋልክ? እንዴት ነው? ደግ ነው ወይ? ናታል ወይ? ዛሬ ደግሞ ደግ ነው ወይ? ኧረ ብይ ይመስላል። ሌላ እንደው ሁልጊዜ አሮጌ መሆን እንዴት ዘበኑ ቀርብ እኮ ነው። እንዴት ዘበኑ ቀርብ ለው ደግ ናቸው ወይ? እንዴት ዋልክ? እንዴት ነው ከተብላለው ዲ ኧረ ከተሜ የለም ሙሽማ ያስክ እንዴ? አይ አይደለም። ደግሞ አንተ እንግዲህ እንደው መፈራፈል ተወዲያለህ። ይዘበ ኧረ የለም እንደው ይሄን እንግዲህ ከተማው ስመጣ ልመሳሰል ብዬ ነው። ኧረ መሳሰልና ደህና ናቸው ወይ? ቤተሰቡሳ ደህና ሚስትህም ልጁሳ ደህና ሰከነ? ልጁ ደህና ነው። አንተ ኧረ ደህና አሰግድ አርሶ መጣ እኮ። ኧረ አረሰ ደህና ነው። ያኔ ታችኛው መሬት ዘርቶ ነበር። ዝናቡ ቀረበ። ዝናቡ ይመጣል እንግዲህ እንግዲህ መቼስ ወዲያ ያለህ ነው። እኛ ሁልጊዜ የሚያወዲው እሱ መዞር ነው። ማዳበሪያውን አወጣሁኝ። ማዳበሪያው እንደ አንድ ሁለት ኩንታል አውጥቼ ነበረ። አልበቃኝም። ኧረ ይገውታል። አልበቃኝም። ዛሬ ማወጣለሁ ብዬ መጥቼ ነበር። ዛሬ ሰኞ አይደል? እንደው 3 በጎይ ይዤ ብመጣ እንደው መጥቻ ናቸው። እንደው ማን ይግዛቸው? አገበ ሰው ሞቶ ገባያ ወዲዛ ወዲ ጦሩ ግን ተወዶ ነበር። ሳት የዛኔ እንግዲህ ያን አይቼ አሁን ይዤ እመጣልሃለሁኝ። ኧረ ወይት እንደው ተገትሬዋል። እንደው ወለው የምጠጣበት እንኳን ተሰው ተበድሬ ነው የጠጣሁት። ዋለ መገናኘቱ ነው። አዎ እንደው አዲ አንተ ምናልባት አልሸጥ በዛ ሰሞን የሸከው በሬ አልተረፈም ብር? ኧረ ነበረ ብር አለ ኧረ ነገ ትሰጠኛለህ። ብዙ አውጥቼ እሰጥሃለሁ። አዙ ልጁ ቤት ነው የማድረው። እሰጥሃለሁ። አንዴ ቀን እንኳን እንደርባቸው ይሄ እኔም እዚሁ አዎ እሱ ና ብሎኝ። አዎ እንደዛ ነው። አንተሳ ደህና ነኝ። ያን ነገርስ አንተዬ ምን አደረግ ልጁ ያንማ እንግዲህ ያው ሁር ጠይቄ ሰኞ ብዬ የለም ይኸው ዛሬ ይዤ መጥቻለሁኝ። መርሐባ ብለዋል። እንግዲህ ኧረ ተው ሄደህ ቡናህን መጠጣት ነው። የሚያም ሰዎቹ ቅቤ አይደሉም የሚሆኑ ሆነ እኮ ነው የነገርኩህ። መቼ እንሂድ አሁን? እንግዲህ ሮብም ፍካጀል ካሙስ ሮብ ላይ አይከድ። ኧረ ሮብማ እኔ እኮ አላውቅም። እንደው ቡልሃ ነኝ። ሮብ ላይ አይከድ ጅላለኝ ነው ሮብ ላይ አይከድ። ሐሙስ እንግዲህ ሐሙስ በከሚሱ ቀሚስ ለብሰን አብረን አንተም እኮ ታዲያ ኧረ እንግዲህ ገቢው ምን እንደምትተው ነው ያንተ እኮ እንዲሁ እንዲያማረብህ። አዎ እና ሄደህ ቡናህን መጠጣት ነው። ሌላ ምንም ሸክ የለውም። ለወደፊት ቂጡን ወጥሮ ይስራ ልጁ። ሰርቷል፣ ምስር ዘርቷል። መላበሻ ይበቃዋል ምስሩ። አንተም ደጎም አድርገው እንደው ልጄ ሞልቶሃል። እንደው ሰውዬው ወይ አበላ እንደው በመግረህም አንተው እንደው ሌላ ነገር እያደረግህ አንተው ዱርዬው ልጁ ብር ብታሳየው ኧረ ያጠፋዋል። እንግዲህ ልጁ እንኳን ባላየ ነው አስተያየቱን አይቼዋለሁ። እንደው ሱሪውን እዚህ ላይ ታጥቆ መቼ እንደው እንደዛ አድርጎ አንተዬ ሰው አሁን አዲያ ደህና ነው እየመከርኩኝ ተዛችም ወዲህ አሁን ተነስቶ ወዲህ ደህና ነው መለስ ብሏል። ነገም ማዳበሪያውን አወጣልሃለሁ በጧት ተሪያ ለውኛል። እሰይ እንግዲህ ሐሙስ እንጨርሳለን። ደህና ነው ሐሙስ እንጨርሳለን። እንግዲህ ነገ ታወጣህማ አብረን እናወጣለን። ማዳበሪያውንም እንገናኛለን። ብሩንም ትሰጠኛለህ። ትንሽ አንድ 3000 ምናምን አሁን አራጋዲህ ያለሁኝ ትንሽ ቀን አቆይተህ ነው ልጅ ሞኙኝ እንደው በጎቹ ይሸጣሉ ብዬ ነው ደግሞ